በሕክምናው ዘርፍ ላይ ትልቅ ነገር የሰራ ወንድማችን ነውና እንኳን ደስ ያለህ ወንድማችን። በቤስት ሶሻል ኢምፓክት ኮንተንት ዘርፍ በድጋሚ በዚህ ምሽት ለሁለተኛ ጊዜ ያሸነፉት ዶክተር አብይ ናቸው። እንኳን ደስ አላችሁ ዶክተር አብይ። Congratulations to Dr. Abiy for winning his second award of the evening by the Best Social Impact Content Award. በድጋሚ በጣም አመሰግናለሁ ሁላችሁንም። ያው በቤስት ሶሻል ኢምፓክት ለመረጣችሁኝ ላከበራችሁኝ ለኢትዮጵያ ሕዝብ በሙሉ በጣም አመሰግናለሁ። ነገር ግን እዚህ ጋር አንድ ሰው መጥራት እፈልጋለሁ። ማስተር አብነት አንዴ ወደዚህ መምጣት ትችላለህ? ማስተር አብነት እባክህ ወደ መድረክ ልትመጣ በአሸናፊው እየተጠየቅ ስለሆነ ወደ መድረክ እባክህ አለ። መልካምነት ያስተሳሰረው ጓደኝነት ማስተር አብነት ዶክተር Usaten isefrons ödeyegoçaş liflis. ማስተር አብነት ወደ መድረክ ተቀበሉልን። በመልካም ስራዎቹ የተለያዩ ሰዎችን ህይወት በመቀየር በሙሉ እንዲሁም የሌሎቹን አመት ላይ ሲያግዝ የነበረ ማስተር አብነት ለመረጣችሁ በሙሉ ከልብ እያመሰገንኩ ነገር ደግሞ እኔ በራሴ ነገር ለማስተር አብነት መስጠት ፈልጋለሁ። ለእኔ የተሰኘኝ ስለሆነ በጣም የሚገርም ነው። የሚገርም መልካምነት የሚገርም ወንድማማችን ዶክተር አብይ የቤስት ሶሻል ኢምፓክት ኮንተንት አዋርድ ለማስተር አብነት አመሰግናለሁ። እዚህ እንዲቆም የረዳኝ እግዚአብሔር ስሙ የተመሰገነ ይሁን። የኢትዮጵያ ሕዝብ እዚህ የተገኛችሁ በላይ የምትከታተሉ ሁላችሁንም ከልብ እወዳለሁ። ለአብይ አንድ ነገር ብቻ ነው የምመኝለት፣ ዶክተር አብይ እግዚአብሔር ጤና ብቻ ይስጥ። ስላከበርከኝ ለእኔ አይገባኝም፣ ምንም አልሰራውም። እሱ ከሰራው ስራ አንጻር ይገባል፣ በጣም ይገባል። እኔ ደግሞ እጅግ በጣም የሚወደውና የማደንቀው ከልብ የሚሳሳለት ወንድሜ መልእክተኛው ካለ ለእሱ አስተላልፍለታለሁ። መልእክተኛው ካለ እባክህና። ይህ ነው የቤስት ሶሻል ኢምፓክት አዋርድ ማለት። ሁለት ያለ ለሌላ አካፍል ነው የሚለው። እዚሁ ጋር በተግባር እየተመለከትነው እንገኛለን። መልእክተኛው እባክህ ወደ መድረክ ናለን። እዚህ አካባቢ ከተገኘ መልእክተኛው ከመካከላችን ካለ እባክህን ወደ መድረክ፣ ተወካዮችን ከሆናችሁ እባካችሁ ወደ መድረኩና ይህንን የወንድማማችነት አዋርድ ብለነዋል እንድትቀበሉ። መልእክተኛው አዎ ወደ መድረክ እባክህን እየመጣ ይገኛል። መልእክተኛው ወደ መድረክ እባካችሁ ሞቅ ያለ ጭብጨባ ለመልእክተኛው። ብዙ ድጋፎችን ሲያደርግ የሰዎችን ህይወት ሲቀይር የቆየ ወንድማችን ነው። እንዲሁም እዚህ መድረክ ላይ የተገኙት የራሱ ወንድሞች ይህንን ድርጊት ሲያደርጉ የቆዩ ናቸው። አሁን ደግሞ እርስ በርስ አዋርዱን እየተሰጣጡ ይገኛሉ። የሚያስገርም ወንድማማችነት ነው። መልእክተኛው ማስተር አብነት ዶክተር አብይ እዚህ የቤስት ሶሻል ኢምፓክት አዋርድ ላይ እጩ የሆኑ ሁሉም ተሰብስበው እንኩ ቢባሉ እንደዚህ አይነት ነገር እንደሚያደርጉ እርግጠኞች ነን። ውስጣቸው ያለው ለሰዎች ሩሩ አጋዥነት ስለሆነ እባካችሁን አንዴ ሞቅ ያለ ጭብጨባ ለሶስቱም እባካችሁን። ያንስባቸዋል፣ ያንስባቸዋል። በአንድ ሽልማት ሶስት አሸናፊዎች። ሶስቱንም ከልብ ከልብ አድርገን እናመሰግናለን። ሽልማቱንም የሰጡልን ወንድም ካሊድን ከልብ አድርገን ለማመስገን እንወዳለን። አመሰግናለሁ በጣም። Congratulations once